የአፍሪካ ሆቴል ኢንቨስትመንት ጉባኤ ዛሬ በአዲስ አበባ ይጀምራል። የጉባኤው አዘጋጅ ቤንች ኢቨንትስ በድረገጹ እንዳስታወቀው ባለፈው ዓመት በአዲስ አበባ የተካሄደው ጉባኤው የተሳካ በመሆኑ አምስተኛው ጉባኤ ዳግም በኢትዮጵያ እንዲካሄድ ተወስኗል። ለ3 ቀናት በሚካሄደው በዚህ ፎረም ከ500 በላይ የውጭ ሀገር የመስኩ ባለድርሻ አካላትና ከ90 በላይ ኢትዮጵያውያን ባለሀብቶች ይታደማሉ። የባህልና ቱሪዝም ሚኒስቴር የህዝብ ግንኙነት ዳይሬክተር አቶ ገዛኸኝ አባተ እንዳሉት ጉባኤው ከሀገር ውስጥ ባለሀብቶች ጋር በሆቴሎች ላይ የተፈጠረውን የኢንቨስትመንት ትስስር ከማጠናከር አኳያ የጎላ ሚና አለው። ይህም ባለሀብቶቹ ዓለም አቀፋዊ ልምድ እንዲያገኙ ከማድረግ ባለፈ የውጭ ባለሀብቶች መዋለ ንዋያቸውን እንዲያፈሱ በማድረግ ኢንዱስትሪውን ለማሳደግ ያስችላል ነው ያሉት። ኢትዮጵያ ባስተናገደችው አራተኛው የአፍሪካ ሆቴሎች ኢንቨስትመንት ፎረም ላይ ጎልደን ቱሊፒ፣ ፑልማን፣ ክራውን እና ቤስት ዌስተርን የተባሉ የዓለም አቀፍ የሆቴል ኩባንያዎች ከሀገር ውስጥ ባለሀብቶች ጋር በሽርክና ለመስራት መፈራረማቸው ይታወሳል። በዚህም በሐዋሳ፣ ላንጋኖና ባህር ዳር አካባቢ በሚገኙ ሐይቆች ዓለም አቀፍ እውቅና ያላቸው ሆቴሎች ለመገንባት የሚያስችል ውልም ኩባንያዎቹ ሊፈራረሙ ችለዋል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው።